ግጠሙ በደንብ ይኸው ከዚህ ጀምረው ብዬሻለሁ እኮ ተው ስላለኝ ነው ታውኩት። የካህን ቃል ተውታ ተባለ ተው ነው። የቦታ እንግዲህ በአጭሩ በመጠኑ ማይችራህ ይባላል። ቅዱስ ያሬድ እዚህ ይሄን ቀጥህልስ ቦታ በፊት ጫካ ነበረ። ስላሴ በአንድነት በሶስትነት የተገለጡበት ቦታ ነው። ወደዛ አለፍ በለው። የቦታ ስላሴ በአንድነት በሶስትነት ተገልጠዋል እዚህ ቦታ። ሁለተኛ እመቤታችን መታ ቅዱስ ኤፍሬምን፣ ቅዱስ አባ ጊዮርጊስ ዘጋስጫን፣ ቅዱስ ያሬድን እዚህ ሰበሰበቻቸውና በል የቅዱስ ያሬድ በዚያማ በልላቸው፣ በዚያማ አንተ አዚምላቸው። በዚያማ ለቅዱስ ያሬድ ማነሱ አባ ኤፍሬም፣ ቅዱስ ኤፍሬምና አባ ጊዮርጊስ እነዚያ ቅዱሳን የደረሱትን ዜማ በዜማ አንተ በልላቸው አዚምላቸው ብላ እመቤታችን እየሰማች ያዳመጠ በዜማ ያለላቸው እዚህ ቅዱስ ያሬድ በዜማ ያዝሙታል እዚህ ቦታ እና ማያጭራ ትባላለች። እሱ ቦታ ስላሴ የተገለጡባት እመቤታችን የተገኘችባት የተገለጠችባት እነ ቅዱስ ያሬድ እና አባ ጊዮርጊስ ሰብስባ አምጥታ እዚህ በደመና አምጥታ የተገለጠበት ቦታ። ቅዱስ ያሬድ ደግሞ እየባረከ እየጸለየ ይጠጣት የነበረ መጠጥ ነው። የቅዱስ ያሬድ ጸበል ነው። አሁን አካባቢ ህዝቡ ገበሬው እየጣጣ ነው መሰለኝ እንደ ጸበል አድርጎ አልያዘው። በጸበል አድርጎ ቢጠቀመው በውሃ አድርጎ ቢጠቀመው ይችላል። ግን እኛ ጸበል አልገነም እና ከራጣት ነው ታየ ጸበል ተመጥ ያው ቀዝቃዛ ነው በጣም ነው የሚፈቀው ደግሞ ተበለጥ ይችላል። በትግርኛ ይባል ነው በለስ ታበለስ ስር የሚወጣው ጸበል የማ ትርጓሜ አዲስ ኪዳን ትርጓሜ ያለው ነው። በጸበል ለብቻ አድርገው ቢጠቀሙበት መልካም ነበር። አሁን ግን እነሱ ዝም ብለው ህዝብ ገበሬው አካባቢ ይጠቀምበታል እንጂ በውሃ መልክ ታቸው ነው። እነሱ መጠጣቸው ነው የሚያበው ውሃ በማጠጣቸው አካባቢ ውሃ ላለመኖር ጸበል። እኛ ግን ምናው ቅዱስ ያሬድ የባረከ ቅዱስ ያሬድ ይጸልይ ይጠጣት የነበረ የበረከት ቦታ የፈውስ ቦታ የተባረከ ጸበል ናት። ቅዱስ ያሬድ ያሳደገች ይችላል። እናንተ ተጠቀሙባት፣ በስርዓት ያዙ። በስርዓት ያዙ ተጠቀሙ ነበር። ጻር ነው ይሄንን ጸበል ቦታ የሚጠጣት። እቺ ደግሞ ዛፋ ጸበለስ ናት። ግን ሶስት አይና ነው በሶስት ቦታ የተቀመጠችው የስላሴን አንድነት ሶስትነትን ትገልጻለች ማለት ዛፋ። ቦታዋ ማይኬራ ነው። ማይኬራ ትባላለች እና በጣም የምትገርም ቦታ ነው። ይሄን ቦታ መጣችሁ እዩትና ደዊ በጣም ችግር ያለበት ሰው ሁሉ ይሄን ቦታ መጥቶ ጸበሉ ሲጠመቅ እኛ ተጠመቅ ብዙ ነገር ችግር ያለብን ተፈቶልናል ማለት ነው። እና እኚህን አባት ገለጻ አድርገውና በደንብ አድርገው ነግረውናል። ዛፎቹ በጣም ይገርማሉ። ይሄ ጸበለት ቤትም ሀገር እንዲህ ያለ ዛፍ የለም። በጣም ወፍራም ነው። ይሄ ነው ያየሁት እዚህ ቦታ ላይ 1 2 3 4 5 6 7 ዛፎች 7 ናቸው። በቃ 7 ናቸው። ስላሴ ግን የተገለጹት ነው የተገለጹት። ይኸው ከቤተ መቅደሱ ስር ነው የሚፈልቀው ጸበሉ። አሁን ይሄ ቤተ መቅደሱ ነው። ከቤተ መቅደሱ ስር ጸበሉ ይፈልቃል ማለት ነው። እቺ ቦታ አልቀርጸም እና በጣም ታሪክ ያላት ቦታ ናት። አያት እንደምታስለው በዚህች ላይ እንግዲህ ይሄንን ቤተ መቅደስና ይሄንን ይወት በቃ ስሩ ነው የሚበቅለው የፈለቀው። ግን ስንት ተማሪ ይሄን ጠጥቶ ነው በቃ ትምህርቱ የሚገለጽለት። ግን ጸበል ጠጥቶ ትምህርቱ ይገለጽለታል፣ እውቀቱ ይገለጽለታል። ቅድም እንዳላችሁት ይገለጽለት ስለዚህ ነው።